ሰላም ውድ ቻናላችን ቤተሰቦች ሰላማችሁ ይብዛ በያላችሁበት። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደ ንስር አካዳሚ ዩቲዩብ ቻናል በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡን እንደሚታወቀው በዚህ ዩቲዩብ ቻናል መሰረታዊ የእንግሊዝኛ ትምህርትን ከመጀመሪያው ጀምረን እየተመማር እንገኛለን። በተለይም ደግሞ ብዙ የኢትዮጵያ ሕዝብ የሚጠቀመውን አማርኛ በእንግሊዝኛ ፎከስ አድርገን እየሰራ እንገኛለን ማለት ነው። ለምሳሌ ያክል ኢንስታግራም፣ ቴሌግራም፣ ዋትሳፕ፣ ኢሞ ላይ ገብታችሁ ቻት ማድረግ ብፈልጉ ከዛ ደግሞ ቲክቶክ ላይ እና ዩቲዩብ ላይ ገብታችሁ ኮመንት ማንበብ መጻፍ ብፈልጉ ብዙ የኢትዮጵያ ሕዝብ የሚጠቀም ምንድን ነው አማርኛ በእንግሊዝኛ ነው ማለት ነው። ስለዚህ እሱን ለማሻሻል ደግሞ እኛ ከመጀመሪያው ጀምረን በደንብ እያስተማር እንገኛለን። እናንተ በየቀኑ የምንለቃቸው ቪዲዮዎችን እየገባችሁ መከታተል ብቻ ነው የሚጠበቅባችሁ ማለት ነው። ከዛ በተረፈ ሰዓት ያላችሁና ትምህርቱን መማር ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን ከሰኞ እስከ ዓርብ ለአንዳንድ ሰዓት እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር አለላችሁ፣ ደውሉልን። አሊያም ደግሞ በቴሌግራም በኢሞ በዋትሳፕ ሃይበሩን ማውራት እንችላለን ማለት ነው። በዛሬ ቪዲዮችን ደግሞ ይዤላችሁ የመጣው ብዙ ጊዜ የምንጠቀማቸው ቃላቶችን እንዴት አድርገን እናነባለንና እንጽፋለን የሚለውን አብረን የምናይ ይሆናል ማለት ነው። እስከ መጨረሻው ድረስ ተከታተሉ። ልጀምር። እዚህ ጋር እሱ እንደምታዩት ምን ይላል? ብዙ ጊዜ የምንጠቀማቸው ቃላቶች ይላል። ብዙ ጊዜ የምንጠቀማቸው ቃላቶች እዚህ ጋር በእንግሊዝኛ ተጽፏል። ከዛ እዚህ ጋር ደግሞ በአማርኛ አማርኛውን እናነብና ከዛ እንግሊዝኛው እንዴት እንደሚነበብ እናያለን ማለት ነው። የመጀመሪያው ምን ይላል? ጠንክሮ መስራት። ጠንክሮ መስራት። ጠንክሮ መስራት እንዴት እንደሚነበብ ላሳያችሁ። ቲና ኤ፣ ጠ፣ ኤን ብቻዋን፣ ን፣ ኬ ብቻዋን፣ ክ፣ አርና ኦ ካለ ሰባተኛ ፊደል ከሷ በፊት በግራ በኩል ያለችዋን ሰባተኛ ፊደል መጥራት ማለት ነው። ለምሳሌ ከወ በፊት ያለችው ፊደል ማናት? አር ናት። አር ደግሞ የረንዘር የረ ሰባተኛ ፊደል ማናት? ሮ። ስለዚህ ጠንክሮ። እሺ ኤምኢ መ፣ ኤስ ብቻዋን ስ፣ አርና የ ደግሞ ራ፣ ቲ ብቻዋን ት። መስራት በአንድ ላይ ጠንክሮ መስራት ስንነበብ። ስለዚህ ምን ይላል? ጠንክሮ መስራት። ኦኬ ጠንክሮ መስራት። እሺ ቀጣይ ደግሞ እርዳታ መስጠት ይላል። እርዳታ መስጠት ኢን እንጠቀማለን። ር አር ብቻዋን ዳ፣ ዲና ኤ ደግሞ ዳ፣ ቲና ኤ ታ። እርዳታ ኤምኢ መ፣ ኤስ ብቻዋን ስ፣ ቲ ጠ፣ ቲ ብቻዋን ደግሞ ጥ ት። በአንድ ላይ እርዳታ መስጠት ይላል። እርዳታ መስጠት። ኦኬ ቀጣይ ደግሞ በጣም ይሞቃል። በጣም ይሞቃል። ቢናኢ በ፣ ቲናኢ ቲናኤ ጣ፣ ኤም ብቻዋን ም። በአንድ ላይ በጣም ዋይ ይ፣ ኤምና ኦ ካለ ሰባተኛ ፊደል ነው ሞ፣ ኬና ኤ ቃ፣ ኤል ብቻዋን ል። በአንድ ላይ በጣም ይሞቃል። በጣም ይሞቃል። ኦኬ በጣም ይሞቃል። ቀጣይ ደግሞ በጣም ይበርዳል ይላል። በጣም ይበርዳል እንዴት እንደሚነበብ ላሳያችሁ። እንግዲህ ቢናኢ በ ከላይ ያየነው ነው። ቲናኤ ደግሞ ጣ፣ ኤም ብቻዋን ም። በጣም ዋይ ይ፣ ቢኢ በ፣ አር ብቻዋን ር፣ ዲኤ ዳ፣ ኤል ብቻዋን ል። በአንድ ላይ በጣም ይበርዳል። በጣም ይበርዳል። ኦኬ ቀጣይ ደግሞ እዚህ ያለው ምን ይላል? እየቀለርኩ ነው። እየቀለርኩ ነው። እየቀለርኩ ነው ይላል። እንዴት እንደሚነበብ ላሳያችሁ። ኢ እንደ እ ትነበባለች። ዋይና ኢ የ፣ ኬና ኢ ቀ፣ ኤል ኢ ለ፣ ድ ብቻዋን ድ፣ ኬና ዩ ሁ። እየቀለርኩ ነው። በአንድ ላይ ይላል እየቀለርኩ ነው። ኦኬ ቀጣይ ደግሞ ዛሬ የለሁም። ዛሬ ዛሬ የለውም ይላል። እንዴት እንደሚነበብ ላሳያችሁ። ዜድና ኤ ዛ፣ አርና ኢ ሬ ዛሬ፣ ዋይ ኢ የ፣ ኤል ኢ ለ፣ ኤች ዩ ሁ፣ ኤም ብቻዋን ም። በአንድ ላይ የለሁም። ዛሬ የለሁም። ኦኬ ዛሬ የለሁም። እሺ ቀጣይ ደግሞ ምን ይላል? መቼ ትመጣለህ። መቼ ትመጣለህ እንዴት እንደሚነበብ እኒ ኤምኢ መ፣ ሲኤችኢ ቼ መቼ፣ ቲ ብቻዋን ት፣ ኤምኢ መ፣ ቲና ኤ ደግሞ ጣ፣ ኤልኢ ለ፣ ኤች ብቻዋን ህ። በአንድ ላይ ምን ይላል? መቼ ትመጣለህ። መቼ ትመጣለህ። ኦኬ ቀጣይ ደግሞ እንደገና ሞክር ይላል። እዚህ ያለውን ስታነቡት
እንደገና ሞክር፣ እንደገና ሞክር። እንዴት እንደሚነበብ ላሳያችሁ። ኢ እንደ እ ትነበባለች። ኤን ደግሞ እንደ ን፣ ዲና ኢ ደ፣ ጂኢ ገ፣ ኤንኤ ና፣ እንደገና ኤምኦ ሞ፣ ክ ኬ ደግሞ እንደ ክ፣ አር ብቻዋን ር፣ በአንድ ላይ እንደገና ሞክር፣ እንደገና ሞክር። ኦኬ። ቀጣይ ደግሞ ደህና፣ ደህና ሁኝ፣ ደህና ሁኝ። ዲኢ ደ፣ ኤች ብቻዋን ህ፣ ኤን እና ኤ ደግሞ ና፣ ደህና ኤች ዩ፣ ዩ ካለ ሁለተኛ ፊደል ነው የምጠሩ። ሁ፣ ጂ እና ኤን ደግሞ ኝ፣ በአንድ ላይ ደህና ሁኝ፣ ደህና ሁኝ። ኦኬ። እዚህ ጋር ደግሞ ተመስገን አምላኬ ይላል። ተመስገን አምላኬ፣ ተመስገን አምላኬ። እንዴት እንደሚነበብ ላሳያችሁ። ቲኢ ተ፣ ኤምኢ መ፣ ኤስ ብቻዋን ስ፣ ጂኢ ገ፣ ኤን ብቻዋን ን፣ በአንድ ላይ ተመስገን። ኤ እንደ አ ትነበባለች። ኤም ም፣ ኤልኤ ላ፣ ኬኢ ኬ፣ በአንድ ላይ ተመስገን አምላኬ። ኦኬ። ቀጣይ ደግሞ ወንድሜ ናፈከኝ፣ ወንድሜ ናፈከኝ። አንድ ሰው እንደዚህ ብሎ ቢጥፍላችሁ፣ ስለዚህ ወንድሜ ናፈከኝ እንዴት እንደሚነበብ ላሳያችሁ። ደብሊው እና ኢ ወ፣ ኤን ብቻዋን ን፣ ዲ ብቻዋን ድ፣ ኤም ኢ ሜ፣ ወንድሜ፣ ኤንኤ ና፣ ኤፍኢ ፈ፣ ኬኢ ከ፣ ጂኤን ኝ፣ በአንድ ላይ ወንድሜ ናፈከኝ ይላል። ኦኬ። ቀጣይ ደግሞ ስደተኛ ነኝ፣ ስደተኛ ነኝ። እሺ፣ ስ ኤስ እንጠቀማለን። ደ ዲኢ ቲኢ እንደ ተ፣ ጂኤንኤ ኛ፣ ስደተኛ፣ ኤንኢ ነ፣ ጂኤን ኝ፣ በአንድ ላይ ስደተኛ ነኝ፣ ስደተኛ ነኝ ይላል ማለት ነው። ኦኬ። ቀጣይ ደግሞ ምን አዲስ አለ፣ ምን አዲስ አለ፣ ምን አዲስ አለ። ኤምኤን ምን፣ ኤ እንደ አ ትነበባለች። ዲ እና አይ ደግሞ አይ ካለ ሶስተኛ ፊደል ነው የምጠሩ። ዲ፣ ኤስ ብቻዋን ስ፣ ይቅርታ። ስለዚህ ምን አዲስ አለ፣ በአንድ ላይ ምን አዲስ አለ። ኦኬ። ቀጣይ ደግሞ ስራ እንዴት ነው ይላል። ስራ እንዴት ነው፣ ስራ እንዴት ነው። ኤስ ብቻዋን እንደ ስ፣ አር እና ኤ ካለ አራተኛ ፊደል ነው የምጠሩ ብያቸዋለሁ። ከኤ በፊት ያለችዋ ፊደል ማን ናት? አር ናት። የአር ደግሞ እንደ ረዘር ነው የምትነበብ። የረዘር አራተኛ ፊደል ራ ናት። ስለዚህ ስራ። ኢ እንደ እ ትነበባለች። ን፣ ኤን ብቻዋን፣ ዴ፣ ዲ እና ኢ፣ ት፣ ቲ ብቻዋን። ስለዚህ እንዴት ነው፣ በአንድ ላይ ስራ እንዴት ነው። ኦኬ። ቀጣይ ደግሞ ጓደኛዬ ናት። ይቺ ትንሽ ከበድ ትላለች ለማንበብ። ጓደኛዬ ናት፣ ጓደኛዬ ናት። ጓ ዲቃላ ሆሄ የሚባሉ አሉ። እዚህ ጋር ጂ ዩኤ እንደ ጓ ይነበባል። ጓ። ዲናዬ ደግሞ ደ፣ ጂኤንኤ ኛ፣ ዋይ ዬ፣ በአንድ ላይ ስለዚህ ጓደኛዬ ናት፣ ጓደኛዬ ናት ማለት እንችላለን ማለት ነው። ኦኬ። ቀጣይ እዚህ ጋር ያለው ደግሞ በጣም ናፈቅሽኝ፣ በጣም ናፈቅሽኝ። ቢኢ በቲና ኤ ደግሞ ጣ፣ ኤም ብቻዋን ም፣ በጣም፣ ኤንኤ ና፣ ኤፍኢ ፈ፣ ኬ ብቻዋን ክ፣ ይቅርታ ቅ፣ ኤስኤች ሽ፣ ጂና ደግሞ ኝ። ስለዚህ በአንድ ላይ በጣም ናፈቅሽኝ፣ በጣም ናፈቅሽኝ ይላል ማለት ነው። ቀጣይ ደግሞ ለምን ፈለግከኝ፣ ለምን ፈለግከኝ። ኤልኢ ለ፣ ኤም ብቻዋን ም፣ ኤን ብቻዋን ን፣ ለምን፣ ኤፍኢ ፈ፣ ኤልኢ ለ፣ ኬኢ ከ፣ ጂኤን ኝ፣ በአንድ ላይ ለምን ፈለግከኝ፣ ለምን ፈለግከኝ። እሺ። ቀጣይና የመጨረሻ ምን ይላል? እዚህ ጋር መልካም ጉዞ ይላል። አንድ ሰው ጉዞ ሲጀምር መልካም ጉዞ ብላችሁ መጣ ብትፈልጉ መልካም ጉዞ። ኤምኢ መ፣ ኤል ብቻዋን ል፣ ኬኢ ኬኤ ካ፣ ኤም ብቻዋን ም፣ መልካም፣ ጂዩ ጉ፣ ዜድ ኦ ዞ፣ በአንድ ላይ መልካም ጉዞ፣ መልካም ጉዞ። ስለዚህ የዛሬ ትምህርታችን ብዙ ጊዜ የምንጠቀማቸው ቃላቶችን እንዴት አድርገን ማንበብ እንችላለን የሚለውን ነበር። ስለነበረን ቆይታ
እናመሰግናለን።